እስቲ እናቶች አንድ ጥያቄ ልጠይቃችሁ። በመድኃኔዓለም ክርስቶስ በርበሬ ገዝታችሁ ታውቃላችሁ? እስቲ በርበሬ ገዝቶ የሚያከተማ ስለ በርበሬ ታውቃላችሁ አይደል? ደረቅ በርበሬ ገዝታችሁ ታውቃላችሁ? ንገሩኝ። እርጥብ ነው ደረቅ ነው በርበሬው? ንገሩኝ እንጂ ምን ነው ቶሎ። እርጥብ ነው አይደለም? ለምን ውሃ ነከሩት? ውሃ ሚዛን እንዲያነሳ አይደለም? 20 ኪሎ ብትገዙ 2 ኪሎ ምንድን ነው? ውሃ። ዘር ይወጣል፣ ዘር ይባረካል። ስለ መድኃኔዓለም ዘር ይወጣለታል። ይህን የሚሸጥ በጤፍ አሸዋ በወተቷ ይህን እየሸጥን ነው ምህረት አንጣ የምንለው። በወገን ላይ ግፍ እየሰራን በማሩ ስኳር እያቀለጥን እየጨመረ የቀለጠ ትውልድ፣ በቅቤው ሞራ እያቀለጠ እየጨመረ ትውልድ፣ በሜትር እየሰረቀ በሚዛን እየሰረቀ ሚስቱን እየካደ ሀብቷን እየከለከለ የሰራውን ወዛደር ሀብት እየከለከለ ደሞዝ። ይሄ ትውልድ ነው ዘር የሚወጣለን። በእጃቸው ካለው ግፍ ይመለሱ። ግፍ አትስሩ። እግዚአብሔር አምላክ አልሰማ ብንለው ቻይና ሄደና ጫፋችንን የምንሸፍንበት ብጣሽ ጨርቅ መጣች። የኢትዮጵያ ጨርቅ ይህንን ያህል ጨርቅ የለንም እኛ። በመርከብ ካልመጣ አያድንም። ለራሳቸው ያልዳኑ አሁን የነሱ ጨርቀኛ ሊያድን ምን ማለት ነው? እስካሁን ምን ተናግረሃል? አሁን ምን ልትናገር ነው? በተናገርከው ንስሐ ግባ። ከዚህ በኋላ አስበህ አስተውለህ ተናገር ነው። ከኔ ጋር ናችሁ? አሁን ጨርቅ የማይከለክለው የእናተ ልጅ ወይ አመመኝ ወይ ቆረጠኝ ወይ ወጋኝ የማይባልለት ጠብ 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 ሕያው እግዚአብሔርን ጠብ ጠብ ቆረጠኝ የለ አመመኝ የለ ያነጥፈዋል። ታየዋለህ። እጅህን ታጠብ በሻይና መርዝ ስታበላ ይኖረች፣ መርዝ ሲያበላ ይኖረች፣ ደሃ ሲገፈትር ይኖረች። መርዝ ነው ጉቦ፣ መርዝ ነው አራጣ፣ መርዝ ነው ሌብነት፣ መርዝ ነው የእናቴ ልጅ የሰው ላብ መብላት፣ መርዝ ነው የሰው ደሞዝ መከልከል። በመርዝ ታጠባለህ። ምን ማለቱ ነው? ምን ሰርተሃል? እስካሁን ገለሃል፣ አሟርተሃል፣ ደም አፈሰሃል። በል ይህን ግፍ የሰራህበትን እጅህን ታጠብ።